የተከበሩ አቶ ሰለሞን ላለ የሲዳማ ብሔራዊ ክልል አፈ ጉባኤ፣ የተከበራችሁ የመንግስት የሥራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ ከሁሉም ከሲዳማ ወረዳዎች እና ከተሞች እንደዚሁ ከሐዋሳ ከተማ አስተዳደር ጁንታው እና ተላላኪዎቹ እንደዚሁ ላኪዎቹ ሀገራችን ለማፍረስ የሚያደርጉትን ጥረትና ውጊያውን ለመቃወም ጁንታውን ለመቅበር ሲዳማንና ኢትዮጵያን እንደዚሁ ኢትዮጵያን የሚያፈርሱ መፍረስ አለባቸው እንዲፈርሱ ልጆቻችንን ልከን በውጊያ ሜዳ ላይ የተፋለምን እንገኛለን። ድልም እያገኘን አለን። እንደዚሁም ደግሞ እዚህ ሆነን ከጀግናው መከላከያ ሰራዊታችን ጎን እንሰለፋለን፣ እንዘምታለን። በምንም ሁኔታ በምን እየተደረገ ባለው ሰልፍ እንኳን በሰላም መጣችሁ እንኳን ተገናኘን ለማለት ፈልጋለሁ። አሁንም ሀገራችን ሊያፈርስ የሚፈልግ ሊያሸንፍ አይችልም። ኢትዮጵያ ታሸንፋለች፣ እያሸነፈችም ትገኛለች። በቀረው ኢትዮጵያውያን በሙሉ ተባብረው ጁንታውን እስከሚቀብሩና ላኪዎቹን እጃችሁን አንሱ፣ እኛ በመረጥነው መንግስታችን እንተዳደራለን፣ እኛ ወደፊት እንጓዛለን የሚለውን መልእክት የሲዳማ ሕዝብ ከወንድም ሕዝቦቹ ጋር በመሆን መልእክት እያስተላለፈ ይገኛል። በቀረው ጊዜ በጋራ በመሆን የሲዳማ ሕዝብ የሲዳማ የክልላችን መንግስት በጋራ በመሆን ተሳስሮ ከወንድም ሕዝቦቹ ጋር ጁንታውን ቀብሮ እስኪመለስ ድረስ እረፍት የለንም በሚል መፈክር እዚሁ ተገኝቷል። ይሄን አድርገን ኢትዮጵያችንን ወደ ከፍታ እናስጓዛለን። ይሄን እስከምናደርግ ድረስ ሲዳማና ወንድሞቹ እረፍት የለንም። ኢትዮጵያችን ከፍ ትላለች። ኢትዮጵያችንን እግዚአብሔር ይጠብቃት እላለሁ። ከዚህ በመቀጠል የክልላችን ፕሬዝዳንት